የሰዓቱን ዜና ይዘናል። ከዜናዎቹ ጋር ብርሃኑ ይሽዋስ ነኝ። ከጥር 23 2018 ዓ.ም ጀምሮ የፕላስቲክ ከረጢት ወይም ፌስታል መጠቀም በፍጹም የተከለከለ ነው። በኢትዮጵያ ከጥር ወር ጀምሮ የፕላስቲክ ከረጢት ወይም ፌስታል መጠቀም፣ ማምረት ወይም ማስገባት በገንዘብ ቅጣትና በእስራት የሚያስቀጣ አዋጅ በይፋ ተፈጻሚ ሊሆን ነው። ፌስታል መጠቀም ወይም ይዞ መገኘት ከ5000 እስከ 10000 ብር፣ ማምረት፣ ማስገባት፣ መሸጥ ከ50000 እስከ 100000 ብር እና እስከ 5 ዓመት የሚደርስ ጽኑ እስራት እንደሚያስቀጣ የአካባቢ ጥበቃ ባለስልጣን የሽግግር ጊዜው መጠናቀቁን ተከትሎ እርምጃ መውሰድ እንደሚጀምር አስታውቋል። የግብጽ ፕሬዝዳንት አብዱልፋታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተወጣጡ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮች መስማቱን ጠቅሶ ዘ ናሽናል ድረገጽ ዘገበ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቱርክ አቻቸው ሬሲፕ ታይብ ኤርዶጋን የአውሮፓ ህብረት ለዩክሬን የሚሰጠውን ብድር ለመደገፍ በቤልጂየም የሚገኘውን ወደ 210 ቢሊዮን ዩሮ ወይም 246 ቢሊዮን ዶላር የሚጠጋ የሩሲያ ሀብት ለማገድ እየሰራ በመሆኑ ሁለቱ መሪዎች አውግዘዋል። ትልቅ ማጭበርበር፣ የፋይናንስ ስርዓትና መሰረትን የሚንር ነው ብለውታል። አሜሪካ በሀገሬ ለመቆየት ህጋዊ መሰረት የሌላችሁ ኢትዮጵያውያን ዜጎች በ60 ቀናት ከሀገሬ ውጡ፣ ቀድመው ከአሜሪካ ለሚወጡም የቲኬት መውጫቸውን እንደሚሸፍንና የ$1000 ጉርሻ እንደሚሰጥ፣ ለወደፊቱ ህጋዊ የኢሚግሬሽን እድል እንደሚሰጣቸውም ገልጸዋል።